አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እንዴት ናችሁ እናንተ? ሁሉ ሰላም፣ ሁሉ አማን ነው ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ደህና ነኝ። እንዴት ናችሁ እናንተ? ኢድኩም ሙባረክ ብያለሁ። ኢድ ሙባረክ አለይና ተቀበላላህ ሚና ወሚንኩም ሳልሁላ ምን ነው አይደል የሚባል ብዙም እንትና አልሐፈዝኩትም እና እንዴት ናችሁ? ደህና ናችሁ? ኢድ ከእናንተ ጋር እንዴት ነበረ? እንዴት አሳለፋችሁ? የት አሳለፋችሁ ላችኋለሁ። እኔ ያው ስራ ቦታ ነው ያለሁት እና እናንተስ እንዴት አሳለፋችሁ? የት አሳለፋችሁ? ቀን ሙሉ ድብር ብሎኝ ነው የዋለ ነበረ ስላችሁ። የሁሉም ቤት ስትኖሩ ይለያያል እና እዚህ ደግሞ የመጨረሻ ያስጠላ ነበር እና በቃ እኔ እንጃ ብዬ እንደምነግራችሁ። እዚህ ጋር ደግሞ ሙከየፍ ላበራ ሄድኩኝ። በጣም ይሞቅ ነበረ እና እንዴት ናችሁ ታዲያ እናንተስ? እኔ ያለሁኝ አልሐምዱሊላህ ረብል ዓለሚን። ያው ቪዲዮን የቀረስኩት ትናንትና ነው። አሁን ነው በሪከርድ ነው እንትን ምለው ያኔ አልተመቸኝም ነበረ እንትኑ ማለት ነው። እና እንደዛ ነው እላችኋለሁ። አሁን ሙከየፉን አብርቼ መጣሁ ማለት ነው። እና ቡና አሁን እዚህ ጋር ቡና አቀራርቤ ያለው የካሜራ ማስቀመጫዬ ትንሽ ከፍ ያለ እንትን ስለሆነ ማለት ነው ወደ ታች ሊቀርጽልኝ አልቻለም፣ ሊያሳየልኝ አልቻለም እንጂ ቡና ምናምን እንደዚህ ሱፍራ አድርጌ እንትን ብያለሁ ማለት ነው። ያኔ አቅርቤ ያለሁኝ ቡና ፍልቻለሁ። ልጆቹ የሉም እናታቸው ጋር ሄዱ። ያኔ ኢድ ቀን ማታ ላይ አሁን እነሱ ሄደው ነበረ። እኔ ነበርኩኝ ዳቦ ጋገርኩ ምናምን ነገር ላችኋለሁ። በቃ ለምን እደበራለሁ ብዬ ማለት ነው። ከዛ ልብሴን ቀይሬ ምናምን ነገር በቃ ሰው ባለው ነው ግዴታ እንግዲህ እንትን ማለት አይጠበቅብኝም እና እዚህ ላይ ጣኔን ጨስ እያደራረኩ ነው እላችኋለሁ። ወደ ታች ምንም ካሜራው ሊያሳይልኝ ስላልቻለ ወደ ኋላ መዞር ስላልቻለ አሁን ደግሞ ገልብጬ ነው እንግዲህ የምቀርጸው ማለት ነው። እና እናንተስ የት አሳለፋችሁ? እንዴት ነበር ኢድ ከእናንተ ጋር ያረፋ በዓል ማለት ነው? የረመዳን ኢድ መካ ቤተሰቦቻቸው ጋር አብሬያቸው ሂጄ ነበር። አሁን ግን አብሬ አልሄድኩም። ያልሄድኩበት ምክንያት ደግሞ ተፍቲሽ ስለነበረ፣ ያው ተፍቲሽ ነው አረፋ ሲሆን ተፍቲሽ ይበዛል ኢድ ሲሆን እና የነሱ ጠሪቅ ደግሞ መካ ስለሆነ የቤተሰቦቻቸው ቤት መሄድ አልቻልኩም እና አልሄድም አልኩኝ። ተፍቲሽ ስላለ ደግሞ እንዳልያዘው ያለ ፕሮግራሚ ደግሞ እናቴ ብዬ እነሱ ሄዱ፣ እኔ ቀረሁ ቤት ማለት ነው። ከዛ እነሱ ሲሄዱልኝ ቡናዬን አፈላሁ። ጀበና ያዋለችን ጀበና ዳቦ ጋግር ፈንድሻ እንትን አልኩኝ። እዚህ ጋር ቸኮሌት ምናምን ቤት ነበረ ይሄኛው እንትኑ ምናምን ነገር በቃ ይሄንችን ሱፍራ ነጠፍ አረኩና ቡናዬን እንደዚህ አቀራረብኩ ማለት ነው እላቸዋለሁ። አያምርም? ለምን የሆነ ነገር ሁሉም ነገር አልጋ ባልጋ አይሆንም። ቤታችሁ ቢሆን ሀገራችን ቢሆን አዎ ያኔ እንትን ትላላችሁ እና እኔ ደግሞ ለምን ሲደብረኝ በኢዱ ምድር ብዬ በቃ ከረፈደ በኋላ ነው እነሱ በጊዜ ያልወጡ የሄዱት። ከዚህ ከማታው 5 ሰዓት ከምናምን ነው ከቤት ይወጡልኝ የሄዱት ማለት ልክ እነሱ እንደሄዱልኝ እነሱ ከመሄዳቸው በፊት ዳቦውን አብኩቸው ነበረ። ቡናም ቆላሁኝና ቡና ነበረኝ ያኔ ቆላሁኝና ፈጭቼ ምናምን አስቀመጥኩ። በቃ ጃሂዝ ነኝ። ደስ እነሱ ከሄዱልኝ በኋላ በቃ ተጣጠብኩኝና ምናምን ነገር ፈራርሼ ከዛ በኋላ በቃ መቅረጽ እንትን ማለት ጀመርኩ እላቸዋለሁኝ። ያው ብቻዬንም ብሆን ደስ ይል ነበረ። እንደዚህ በዚህ መልኩ አሳለፍኩት እላቸዋለሁ። እና ካሜራዬ ደግሞ ውር ይላል፣ ለመቅረጽ አልተመቸኝም። የሚገርመው ማለት ነው። እና እናንተስ ጋር የት አሳለፋችሁ? እኔ ጋር በዚህ መልኩ ነው ያሳለፍኩት እላቸዋለሁኝ። እንግዲህ ኢንሻአላህ ደግሞ በሚቀጥለው
ቤተሰቦቻችን ጋር ሀገራችን ገብተን ያሰብነው ተሳክቶልን ሀገራችን በቃ በራሳችን በቤታችን ፏፍሽ የምንል ከቤተሰቦቻችን ጋር ተሰባስበን እኔ አሁን እሱን ላይ ከቤተሰቦቼ ጋር ተሰብስቤ ኢድን ማሳለፍ በቃ ቤተሰብ ጋር እንትን ማለት በጣም ናፍቆኛል። እንደዚህ ሳይ ምናምን በጣም ነው የምቀነው የምር ማለት ነው። ወላሂ ልነግራችሁ አልችልም የሚሰማኝ ስሜት። የዚህ ጋር ደግሞ ሙከየፉ እንትን አለኝና እሱን ላበራ ነው ላጠፋ ሄድኩት ወደዛ እንጃ ብቻ ይሄ እንትኑ ያነጠፍኩትን ሱፍራ ውርውር እያደረገብኝ ነበረ የሙከየፉ እንትኑ ማለት ነው። ከዛ እላቸዋለሁ እና ኢንሻአላህ ይሄ ሙከየፍ ላበራ ነው። ቅድም ላጠፋ ነበር፣ አሁን ደግሞ አብርቼው መጣሁ ማለት ነው። ይዋ አንዳንዴ የማታስተውሉት ነገር የለም፣ ካለፈ በኋላ ነው የምታስተውሉት። እና እንደዛ ነው እላችኋለሁኝ። እና በሚቀጥለው ደግሞ ቤተሰቦቻችን ጋር ኢንሻአላህ ገብተን ሀገራችን በቃ ከፋሚሊያችን ጋር ተሰብስበን አብረን በሳቅ በጨዋታ የምናከብር ያድርገን ኢንሻአላህ ያ ረብ ኢንሻአላህ። እስኪ ዱአ አድርጉ እላችኋለሁኝ። አሁን እንግዲህ ቡናችንን እንቀዳለን ማለት ነው። ጀበና አለችኝ አምጥቻት ነው ከቤት ማለት ነው። በነገራችን ላይ የሆነ ሱዳኔዎች ቤት የሆነ ሰዓት ስሰራ ያው ምግብ እነሱ ሱዳን ሁሉ ነገራቸው እንደ ሀበሻ ነው፣ በቃ ሀበሻ በሏቸው እና ቡና ይፈልጉ ነበረ። ከዛ ጀበና ምናምን እንትን ስል ከዛ ልጁ እኔ ገዝቼ አመጣልሻለሁ ብሎ ገዝቶ አመጣልኝ ማለት ነው። 60 ብር ነው እቺ ጀበና የተገዛችው። ከዛ ገዝቶ ሲያመጣልኝ እዛው አሟሻኋትኝና ቡና ፈላሁላቸው ማለት ነው። ከዛ በኋላ በዛው እንትን ተባለ። ከዛ ስራ ስወጣ እቺ ጀበና ማለት ነው። ከዛ ስራ ስወጣ ግን ሴትየዋ ጀበናሽን ውሰጂ ኩሊ ሀግ ካላለችኝ ማለት ነው። ጠይብ ሽክራን ብዬ ሀታ ለው የተገዛውን ቡና ራሱ ቡናውን ራሱ ሰታኝ ነው ቤት ይዤ መጥቼ ቤት ነው አፍልተን የጠጣ ነው። እንግዲህ ተከየሩ ግን አሁን ወላሂ ጀበናውን ትችላት እንኳንም ያልመጣሁ ነገሩ ውሰጂው ስላለችኝ ነው የወሰድኩት እንጂ በብራቸው ነው የገዙልኝ። ባይሰጡኝ ኖሮ አላመጣውም ነበረ። ከዛ እኔም ይዤው መጣሁኝ። አሁን ይሄው ጠቀመችኝ። ባለፈው ፓስፖርት ላስተካክል ወደ እንትን እንደሄድኩኝ ነበር እንትን ያልኳት አመጣኋት ማለት ነው ስራ ቦታ። ይሄው አሁን ማሻአላህ አንዳንዴ ብር ጥፍሽ ሲለኝ ማለት ነው እንደዚህ ሱፍራ ዘርግቼ ምናምን ሳይሆን እንደ በዚች በሰርቪሱ አረግና እዛ የሆነ ጣውላ አለ እሱ ጋር እንትንልና ያው ስኒ እቃ ምናምን ደግሞ ስለሌላችሁ ልጆቹ ብዙ የሆነ እንደፈለጋችሁ የሆነ እንትን ማለት አትችሉምና አፈላለሁ ማለት ነው። እና የዛሬው የኢዴ እንግዲህ እንትን ይሄንን ፕሮግራም ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ሀገራችንን ሰላም ያድርግልን። የወጣንበትን አላማና ኢላማችንን አላህ ያሳካልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።